ጊዜ እጃችን በጣም ይደክማል፣ ያረጃል። እጅ እንደፊት ያረጃል። ይሄንን አትርሱ። በጣም የሚደክም ቀኝ እጃችን ነው ከሁሉም ማለት ነው። እዩት፣ በጣም የሚደክም እዚህ ጋር በጣም የሚጠቋቁር የሚያረጅ እጅ ያረጃል። ታውቃላችሁ፣ በድርቀት በድካም በውሃ በእቃ ማጠብ በሁሉ ነገር ስለሚደክም እንደ ፊታችን እጃችንም ያረጃል፣ ይኮማተራል ማለት ነው። ያለ እድሜው ይጎሳቆላል። ይሄ እንደዚህ የሚለፋ እጅ ማለት ነው። ዛሬ በአንድ ጊዜ ተጠቅማችሁ እንደዚህ አሁን እኔ ተጠቅሜ ነው ለውጡን በጣም ባንዴ ነው ያገኘሁት። እዚህ ጋር ሁሉ ጠቁሮ ነበረ እጄ። እዩት እንዴት እንዳስለቀኩት በአንድ ጊዜ ማለት ነው። ቆማጣነሽ እንዴ እንዳትሉ ደግሞ እንደዚህ ማድርገው እዚህ ጋር ያለውን እንደታዩት ነው። ፋሚሊ የኛ ሰው እንደሆነ ስም አያጣም እና በጣም ትወዱታላችሁ ከምነግራችሁ በላይ። በሳምንት 3 የተጠቀሙ እጃችሁ ዋው እጃችሁና ፊታችሁ ጽድት ፍክት ካላለ ሰው ለመጨበጥ ራሱ እኮ ሰው ፊት የሚቀርበው ይሄና ይሄ እጃችን ነው አይደል እንዴ? ስለዚህ ሁላችሁም ይሄንን የሰራሁላችሁን የእጅ ስክራፕ ተጠቀሙ። በጣም ትወዱታላችሁ ከምነግራችሁ በላይ። ሙሉ ቪዲዮ ፕሮፊልን ነክታችሁ ሳምሪ ሾው የሚለውን ሊንክን ነክታችሁ ቀጥታ ወደ ዩቲዩብ መግባት ትችላላችሁ ማለት ነው። ቴንኪው ነው የምትሉት። ባንዴ ለውጥ ነው። እዩት። ስደጋግመው ደግሞ አስቡት እንዴት እንደሚጸዳ ማለት ነው። የተከበራችሁ የሳምሪ ቤተሰቦች እንደምናችሁ፣ እንደምንከረማችሁ አለው። እግዚአብሔር ይመስገን። ዛሬ እንግዲህ ቤተሰብ በአዲስ ቪዲዮ መጥቼላችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁ ሼር ላይ ኮመንታችሁ አይለኝ። ቤተሰብ እንግዲህ ኖሩልኝ፣ ተባረኩልኝ እላለሁ። ዛሬ እዩት እጃችን 2 አይነት እጅ እንዳለኝ ነው የተረዳሁት ነኝ። አያችሁት? እዚህ ጋር በጣም ጠቁሯል እጄ። ይሄኛው እጄ ደህና ነው፣ የግራ እጄ ማለት ነው። እዩት፣ ያስታውቃል። ቀኝ እጄ እዩ ምን ያህል እንደደከመ እዩት፣ እንዴት እንደጠቆረ፣ እንዴት እንደተሸበሸበ፣ እንዴት አረጀ በሉት እንጂ እዩ፣ ልዩነት አለው። አያችሁ? ስለዚህ ለምንድን ነው እጆቻችን ብዙ ጊዜ የሚሸበሸቡት የሚያረጁት ያለ እድሜያችን? ፊታችንና እጃችን አንድ አይነት ለምንድን ነው የማይሆነው? ስለዚህ ለዚህ ዛሬ የሚገርም ስክራፕ ይዤላችሁ መጥቻለሁ። በሳምንት 3 ቀን ብቻ በመጠቀም እጃችሁን አበባ ማስመሰል ትችላላችሁ። የጠቆረው ይሄዳል፣ የተሸበሸበ በድርቀት የተኮማተረ እንደዚህ ያረጀ በድካም እጃችን ብዙ ጊዜ ውሃ ውስጥ ስለሚብል ስለማንቀባባው ፊታችንን የምንቀባ ያህል ለእጃችን ትኩረት ስለማንሰጥ ሁሌ እጃችን ስለሆነ የሚለፋው የሚጥረው የሚደክመው እጃችን ያረጃል። በቃ ይሸበሸባል፣ ይኮማተራል፣ ይሰነጣጠቃል ምናምን በጣም ይደክማል ማለት ነው። ስለዚህ ዛሬ ያንን የሚያድስልን ከዚህ ወደዚህ የሚቀይረውን ስክራፕ እሰራላችኋለሁ። ሁላችሁም ከቤታችሁ እንዳታጡት ሰርታችሁ ተጠቀሙ። ሰብስክራይብ አድርጉ፣ ላይክ አድርጉ። አብረን እንሰራለን። ቀጥታ ወደ ስራው እንሂድ። ሌት አስጎ እንግዲህ እንደዚህ ጎድጎድ ያለች ሰሃን እናዘጋጃለን ማለት ነው። እዩት፣ ስኳር 2 ማንኪያ ስኳር። በነገራችን ላይ ቆዳን እጅን በጣም የተሸበሸበ የጠቆረ ከለር 2 ማንኪያ ስኳር እንጠቀማለን። በየጣቶቻችን ስር፣ በየጉልበታችን፣ አንገታችን ስር ይሄ ወፍሮ ተከርክሮ ሊጠቁር አለ። እሱን ሁሉም ሙልጭ አድርጎ የሚያጠፋለን ስኳር በጣም ፓወርፉል መሆኑን እንዳዘነጉ እንዳትረሱት። ተአምረኛ ፍቱን መድኃኒት ነው ለቆዳ፣ ላረጀ ቆዳ፣ ለእጃችን። ፊታችን ላይ አይሆንም። ልብ በሉ፣ ፊታችንን መቀባት አንችልም። ኔቨር ኤቨር። ስኳር ለፊት አይሆንም። ለተለያየ ለእጆቻችን፣ ለጉልበታችን፣ ይሄ እጃችን ክንዳችን አካባቢ ለጠቆረ ሙልጭ አድርጎ ጽድት አድርጎ የተኮማተረውን ሁሉ ብትንትን አድርጎ ያጠራልናል ማለት ነው። ኦሊቫ ኦይል፣ ኦሪጂናሉን ኦሊቫ ኦይል ተጠቀሙ። እዚህ ጋር ኦሊቫ ኦይል እጠቀማለሁ 1 ማንኪያ። እዚህ ጋር ደግሞ ግሪሲሊን ተጠቀሙ። ግሪሲሊን ከሌላችሁ ኮኮናት ኦይል ተጠቀሙ፣ አልመንድ ኦይል ተጠቀሙ። ኦኬ። ግሪሲሊን ግን ካላችሁ በጣም ጥሩ ነው፣ በጣም ከምነግራችሁ በላይ ማለት ነው። ኦኬ። ስለዚህ ግማሽ ማንኪያም ቢሆን ግሪሲሊን። አሁን ይሄንን እናዋህደዋለን እንጂ እስኪሟማ አንጠብቀውም፣ እንዳይሟማ። ምክንያቱም ስክራፕ ስለሆነ የምንሰራው ማለት ነው። በሳምንት 3 ወይንም 2 ብቻ ተጠቀሙና የሚገርም ለውጥ ነው የምታገኙበት። ለማመን ነው የሚከብደው። እጃችሁ ያረጀ የተኮማተረ በውሃ በተለያየ በፍላሽ በዲቶል
በኬሚካል በአጠቃላይ የደከመ እቃ በማጠብ የደከመ እጃችሁን የህፃን ልጅ እጅ ነው የሚያደርገው። በ3 ጊዜ ብቻ ስትጠቀሙት በአንዴ ለውጥ ይሰጣል። በአንድ ጊዜ የሚገርም ለውጥ ነው የምታገኙት። እንግዲህ ይኸውን ለመቀባት ሬዲ ነው። ግማሽ 1/2% ነው የሟሟ ማለት ነው። ሻካራ መሆን አለበት ሙሉ በሙሉ እንዳይሟሟ። ኦኬ እንዳይቀልጥ ለማለት ፈልጌ ነው። እና አሁን ለመቀባት ሬዲ ነው። እጃችሁን ሳታቋርጡ ለ5 ደቂቃም ቢሆን ለ2 ደቂቃም ቢሆን በዚህ በስክራብ እሽት ታደርጉታላችሁ። እሽት ሳታቋርጡ ኦኬ። ታያላችሁ እንዴት እንደሚፍታታ። ይሄ የበለዘ የጠቆረ እዚህ ጋር የጠቆረው በሙሉ ሙልጭ ብሎ ባንዴ ነው የሚሄደው። በአንድ ጊዜ ጽድት ጥርት ያለ እጅ። የሰው ልጅ ፊቱና እጁ ካላማረ ምን ዋጋ አለው? ከፍትፍቱ ፊቱ ይባል የለ እንዴ? ቀድሞ ለሰው ልጅ የሚታየው ወደፊት ወደ ህዝብ እና ፊት ለፊት ላይ የሚወጣው ሰው ለመጨበጥ ሰው ሰላም ለማለት እንኳን እጃችሁ ጣቶቻችሁ ሲያምሩ ነው። ፊታችሁም እንደዛው ሲጸዳ ነው። ሁለቱ ነገሮች በጣም አስፈላጊ ናቸው። ቤተሰብ እንግዲህ ይኸው አሁን ለመቀባት ሬዲ ነው ማለት ነው። ኦኬ እንደዚህ አድርገን እጄ በጣም ጠቅሯል፣ እዩት፣ በልዟል፣ አያችሁት? ስለዚህ ማስለቀቅ አለብኝ። ታያላችሁ እንዴ ባንዴ እንደሚለቅ። ማየት ማመን ነው። ለዛ ነው ያያችሁ መቀባው። ለ5 ደቂቃ ለ3 ደቂቃ እሹት፣ ስክራፕ አርጉት። ይሄ የተኮማተረ ያረጀውን በሙሉ ያስለቀቅልናል ማለት ነው። መሳጅ የሚገርም ነው። በቃ ተአምረኛ ነው፣ ተአምረኛ። ይሄ አያችሁ ጣቴ ይለቀዋል፣ ባንዴ ነው የሚለቀው። እዩት። ብዙ ጊዜ እጆቻችን ስለሚደክሙ ያው እንደምታዩት ነው። እግራችሁንም ማሸት ትችላላችሁ፣ ጉልበታችሁንም። ብዙ ጊዜ አያችሁት እንዴት እንደጸዳ። ካሜራው ያው የጠራ ስላልሆነ ነው የኔ በብዛት እንደዚህ ደብዞ የሚታያችሁ እንጂ ጽድት ነው ያለ ነው በአይን ማለት ነው ሲታይ። እንደዚህ ለ5 ደቂቃ እሽት አረገዋለሁ ማለት ነው። ቤተሰብ እንግዲህ 5 ደቂቃ ሳላቋርጥ እሽት አድርጌዋለሁ። እዩት፣ ላስጠጋላችሁ እንዴት እንደለቀቀ ልነግራችሁ አልችልም። እዩት። አሁን ግን የኔ ስልክ ካሜራው የጠራ ስላልሆነ በደንብ አይታያችሁም፣ እግዚአብሔር በሚያውቀው። ግን በአንዴ በቃ ቅልት ልቅቅ አድርጎታል። እዩ፣ እላዩ ላይ የነበረ ይሄ ጥቋቁሩ ጠፍቶልኛል ማለት ነው። እንደ መሸብሸብ ከመድረቁ የተነሳ እንደ ማርጀት ብሎ ነበረ ቆዳዬ። እዩት፣ የህፃን ልጅ ቆዳ በአንዴ ማለት ነው። እዩት። አሁን እታጠበዋለሁ ማለት ነው። ከኔ ጋር ሁኑ። ለውጡን ታጥቤ ደግሞ አሳያችኋለሁ። ቤተሰብ እንግዲህ ይኸው ልታጠብ ነው ማለት ነው። እዩት፣ ላስለቀቀው ነው። እዩት፣ እዩት። ዋው 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 ዋው! በስመ አብ! እጄ የህፃን ልጅ እጅ ነው የሚመስለው። እዩት፣ እዩት። በስመ አብ! አትንኩኝ አትንኩኝ ነው የሚለው። እንዴት እንትን እንዳደረገው እንዳጸዳው እዩት፣ እዩት። ይታያችኋል አይደል? ዋው! ከዛ ሞይስቸራይዝ በፈለጋችሁት ነገር ሞይስቸራይዝ ማድረግ ብቻ ነው ከእናንተ የሚጠበቀው። ኦሬዲ ሞይስቸራይዝ አለው ኦይል ስላለው ማለት ነው። ሱፐር ነው፣ በቃ ሱፐር። በጣም ነው የወደድኩት። ዋው! በቃ ይሁት። አያችሁት እንዴት ቢፎር ኤንድ አፍተሩን እንግዲህ መለየት አይከብድም። ይሄኛው እጄ በጣም ደክሞ ነበረ። ይሁት፣ እሱን ራሱ እንዴት እንደለቀቀልኝ ይሁት። ባንዴ እዚህ ጋር ያለውን ራሱ ባንዴ። ብዙ ጊዜ ከስራ ድካም በጣም እጃችን ቀኝ እጃችን በጣም ይደክማል። ታውቃላችሁ ሁላችሁም ስለሆናችሁ ማለት ነው። በጣም የሚጎሳቆለው ከግራ እጃችን የቀኝ እጃችን ነው የሚደክመው፣ የሚያረጀው፣ የሚሸበሸበው። ልክ እንደ ሰው ይበሳጫል እኮ እጃችንም። ይሄንን አትርሱ። በጣም ስለምናለፈው ስለምንሰራበት በቃ ማያርፍ እጅ ነው። ያጥባል፣ ያሰጣል፣ ይወቅጣል፣ ምን ይላል፣ በቃ የማይደክም ማለት ነው። ስለዚህ በጣም በአንዴ ለውጥ የሰጠኝን እኔ በጣም ወድጄዋለሁ። ይሄንን ስክራፕ እናንተም ተጠቀሙት፣ ችላ እንዳትሉ። በአንድ ጊዜ ነው ያስለቀቀው። እዛ ጋር እጄን ስታጠብ እቃ ቤቱ ላይ ላይታችን በጣም እንትን ነው፣ ከፊፍ ነው። በጣም ላይት አልተጠቀምኩኝም። ሁለተኛ ነገር የስልኬ ካሜራ አይረባም፣ ስልኩ አይረባም። የያዝኩት ሁሌ ነው የምላችሁ፣ ሀቅ ነው የምናገረው። ካሜራው ላይ ጠቁሮባችሁ ካያችሁ ነው በጣም ነው የጸዳው። እዩት። አሁን በግልጽ ላሳያችሁ እችላለሁ፣ ላይት ስላለ እዚህ ጋር ማለት ላይ የብርሃን የፀሐይ ብርሃን እንጂ እኔ የካሜራ ላይት ምናምን አልጠቀምም።
አያችሁት? ይኸውት በጣም ነው ያጸዳው ከምነግራችሁ በላይ። ግን አንዳንዴ ካሜራ ያው የደበዘዘ ሲሆን ወይ ለውጥ የለውም ያው ነው ምናምን ምን ይመስላል ልትሉ ትችላላችሁ በኮመንት። ኖ እኔ በአይኔ ስላየሁት እንግዲህ ይሄን ይመስላል እናንተም ለማሳየት የፈለኩት። ስለዚህ እናንተ ሰርታችሁ ተጠቀሙ። በጣም ነው የምትወዱት። የሚገርም ለውጥ ነው። በቃ በሳምንት 3 ፍሪጅ ውስጥ አስቀምጡ። 7 ቀን መቆየት ይችላል። አንድ ጊዜ በዛ አርጋችሁ ሰርታችሁ ፍሪጅ ውስጥ እያስቀመጣችሁ በፈለጋችሁ ሰዓት ተቀብታችሁ እሽት አርጋችሁ ለ5 ደቂቃ ለ3 ደቂቃ በደንብ እሹት። እያንዳንዱን ያፍታታላችኋል የደከመውን። ይህንን እንዳለ ያረጀ የተኮማተረ እጃችንን ያለ እድሜያችን ያፍታታዋል። ልክ እንደ ፊታችን ያሳምረዋል ማለት ነው። ይሄንን ይመስላል የዛሬ። ይሄንን ቪዲዮ ከወደዳችሁት ላይክ አርጉ፣ ሰብስክራይብ አርጉ። አመሰግናለሁ። በሰብስክራይብም በኮመንትም ተጠቅማችሁ ለምትሰጡኝ አስተያየት ቴንኪው ላለው። በዚሁ ቀጥሉ። እንግዲህ ተያይዘን አብረን እናድጋለን። ሌላ ጥያቄ ካላችሁ የምሰራላችሁ ቪዲዮ ካለ ደግሞ በኮመንት አስቀምጡ። እኔ በቪዲዮ መልክ እሰራላችኋለሁ ማለት ነው። የዛሬ ቪዲዮን እዚህ ላይ ያበቃለሁ። ኢትዮጵያ ሀገራችንን ሰላሟን ያምጣልን፣ ፍቅሩን ይስጠን። እንደተለመደው ቤተሰብ ነገ ደግሞ በአዲስ ቪዲዮ ተመልሼ እስከመጣ በያላችሁበት ሰላማችሁ ብዝት ይበል።